السلام عليكم ورحمة الله وبركاته إن شاء الله بزيه تمرتاجن የነብያችንን ታሪክ አጠር ባለ መልኩ ኢንሻአላህ ለመማር እንሞክራለን። ኪታብ خلاصة نور اليقين في سيرة سيد المرسلين በሚለው ትንሽዬ ኪታብ ውስጥ የተገለጸውን የነብዩን ታሪክ ከአንድ እስከ መጨረሻ አጠር ባለ መልኩ ለመማር እንሞክራለን። እቺ ኪታብ ከትልቁ የነብያችን ታሪክ መጽሐፍ ነው። ተቀንሳ አጠር ባለች መልኩ ሰው የሳቸውን ታሪክ እንድማር ቀለል ባለ መልኩ መማር እንደምችል የተዘጋጀው ኢንሻአላህ አላህ በመነማረው ነገር ኢኽላስ ስጠን እያልኩኝ አደውሩል አወል የመጀመሪያ ትምህርታችን من حياة رسول الله كنبياتنا صلى الله عليه وسلم هيوت تاريخ يجمرال سيدنا محمد نبي محمد يعني سيدنا محمد هو رسول الله الساجو يا الله ملك تنياناتشو إلى الناس كافة ولسول جوج بمولو وآخر الأنبياء لسول جوج سبال سولج نوزج مدرلاي لتجنى بمولو ملك تنيانات تدرجو يتلاقوت العرب بتشا سايهون لأفريكا لأوروبا سايهون لسولج بمولو لسولجوش بتشا سايهون لاغانيت وآخر الأنبياء ساتشو يمجرشا نبينا كساتشو بحالا يتيم النبي من يوم نبي يلم عيلاكم وإمام الرسل لملك تنيوج لقدمت ملك تنيوج إمام نفسه جاء بالدين الإسلامي بدين الإسلام نمتوت الذي لا يقبل الله يوم القيامة دين الإسلام مالت الله يوم القيامة كسوت يالون حيمانوت يمايك أبل يهونون إمنة يزوني متوت كإسلامنا وج يالو إمنة الله زند تقبينت يلو زاري سو اندفلق بلو يفلقون بيعملكم نجي يوم القيامة الله زند ጀነትን የሚያስገኝ ከእሳት ነፃ የሚያወጣ እምነት እስልምና ብቻ ነው ብሎ ነው የተናገረው አላህም በቁርአን ውስጥ። እሳቸው የተላኩበት እምነት ይሄ እምነት ነው ማለት ነው። وهو من نسل سادات قريش እሳቸው ከበላጮች ሳዳት የሆኑት የቁረይሾች ከቁረይሾች ነው የተወለዱት። አሽረፉ ቀቢለትን في مكة المكرمة መካ ውስጥ ካሉ ቀቢላዎች ወይንም ጎሳዎች በላጯ የሆነችው የተከበረችው ቁረይሽ ጎሳ አላሁ አክበር ከዛ የተከበረ ጎሳ ነው የተወለዱት። ወየተስል የተከበረ ሲባል ማንኛውም ጎሳ ከአንዱ አንዱን እንደማይበላለጥ ነብዩ ነግሮናል። የተከበረ ቁረይሽ ሲባል አረቦች ዘንድ የተከበሩ ነበሩ። ወየተስሉ ነሰብሁ የሳቸው ትውልድ በእስማኤል ሂዶ በእስማኤል ኢብኑ ኢብራሂም ይገባል عليهم السلام يا الله رحمة إذنت بالنسو لا يهوننا أسئلة አሁን ከተማርነው ትምህርት ጥያቄዎችን እንጠይቅ። ራሱ ኪታቡ ነው በዚህ መልኩ የሚያስቀምጠው ምን ያህል እንደያዛችሁት ለማወቅ። من سيدنا محمد ማን ነው ነብዩ ሙሐመድ ማን ናቸው ይላል። አሁን በተማርነው መሰረት እንመለሳለን። ማን ነበር ያልነው? هو رسول الله إلى الناس كافة ያልነው ሳቸው ለሰው ልጆች በሙሉ መልእክተኛነት ተደርጎ የተላኩ ናቸው ነው መልሱ። ቢማዛ ጃአ በምንድን ነው የመጣው?
ቢዲን ልእስላሚ በእስልምና ሃይማኖት ነው የተላኩት። ሚን አይ ቀቢለትን አበዋህ እናት አባታቸው ከየትኛው ጎሳ ነው ይላል። ከየትኛው ነው ያልነው? ከቁረይሽ ነው ያልነው አደለ? ቢመን የተሲሉ ነሰቡ የሳቸው ጎሳ በማን ይገባል? ሂደው